አዲስ የተቀጠረው አትክልተኛ አቶ አጉቸው ይባላል። ስምን መላክ ያወጣዋል። ይሄ ሰው ሁለት አንዳሙስ የቀራቸው ችግኞች ይተክልና ዙሪያቸውን 5 መፈክር የተጻፈባቸው የጣውላ ሰሌዳዎችን ያቆማል። ችግኞቹ በሰፋፊዎቹ የመፈክር ሰሌዳዎች ስለሚከበቡ ፀሐይ እንዴት ያገኙ? ደግሞ መፈክሩ ከመንዛዛቱ ለዛ ቢስነቱ አትክልቶቹን እንደ መፈክሮቹ በሚገባ ስለማይንከባከባቸው ከጥቂት ወራት በኋላ አትክልቶቹ ሁሉ ደርቀው መፈክሮቹ በደረቁ አበቦች መሃል ከፍ ብለው ታዩ። አረንጓዴ ተክሎች የሕይወት መሰረት፣ ለምድራችን የህልውና አውታር እንዲሁም የዓይን ማረፊያ ናቸው። አሁን ይሄ ገና ድሮ በጋሪዮች ሥርዓት ጊዜ የነበሩ ሰዎች የሚያውቁት የቆረፈደ ሐቅ አይደለም። ብራና የሚያስፍቅ ቀለም የሚያስበጠበጥ ጉዳይ መሆን ነበረበት። አንድ ቀን ታላላቅ የመንግስት ባለስልጣናት በተገኙበት የድርጅቱ ስብሰባ ላይ አትክልተኛው ቢመቻችልኝ አርሶ አደሮችን ስለ ዘመናዊ የጓሮ አትክልት ልማት ባሰለጥን ፈቃዴ ነው። በሙያችን አገራችንን ማገልገል አለብን። ዝም ብሎ ቢሮ መኮፈስ ዋጋ የለውም አለ። ሹፌራችን አቶ ዘለቀ ታዲያ እንዲህ አሉ። ይሄ ሰው አርሶ አደር ላሰልጥን የሚለው የጤፉን ማሳ ሁሉ በመፈክር ሞልቶ በረሃብ ሊጨርሰን ነው እንዴ? ግቢው በመፈክር ሰሌዳዎች ተጥለቅልቆ ግድግዳው ላይ ቁጥር ስፍር የሌለው መፈክር ተለጥፎ መስሪያ ቤታችን በመፈክርና በመልካም አስተዳደር እጦት ታዋቂ ሆነና አረፈው። አንድ ቀን ከቢሮዬ ስወጣ አዲስ መፈክር ቢሮዬ ፊት ለፊት እንደባለ ጉዳይ ቆሞ ተመለከትኩ። እንዲህ ይላል። የወለድናቸውን ልጆች እንደምንንከባከበው የግቢያችንን አትክልቶችን እንንከባከብ። እንዲህ አሰብኩ። ይህ አትክልተኛ ሚስቱ ብትወልድ የመጫቷን አልጋ በመፈክር ሳይከበው አይቀርም። ትውልድ በመፈክር የሚያድግ መስሎት ትንሽ ቆይቶ አትክልተኛው በሰላም የኖረውን ግቢ በዘር ያናቁረው ገባ። ነገሩ የሆነው እንዲህ ነው። የብሔር ብሔረሰቦች ቀን በመስሪያ ቤታችን በተከበረበት ሰሞን በዓሉን አስመልክቶ አትክልተኛው በተለያዩ ቋንቋዎች መፈክሮችንና ማስታወቂያዎችን ለጠፈ። በማግስቱ በመስሪያ ቤታችን የሚሰሩ 4 የደቡብ ክልል ተወላጆች ከየሥራ ክፍሉ ተጠራርተው በመደዳ በመቆም የአትክልት መደቡ ላይ ሽንታቸውን ሲሸኑ በመታየታቸው በአትክልተኛው ተከሰው ኃላፊው ዘንድ ይቀርባል። እንዴት እዛ ቦታ ሽንታችሁን ትሸናላችሁ? እናንተ የተማራችሁ አይደላችሁም እንዴ? ፊት ለፊት መሽናት ክልክል ነው የሚል ጽሑፍ በግልጽ ተለጥፎ ሕግ መተላለፍ ምን የሚሉት ሸልተኝነት ነው ሲል ኃላፊው እሳት ለብሶ እሳት ጎርሶ ደነፋባቸው። ሰራተኞቹም በብስጭት መለሱ። እንዳሉት ፊት ለፊታችን አትክልተኛው ሽንት መሽናት ክልክል ነው ብሎ መለጠፉን አይተናል። ግን ደግሞ ሕገ መንግሥቱ ያረጋገጠልንን በቋንቋችን የመጠቀም መብት በአትክልተኛው ተጥሶብናል። ማስታወቂያው በአማርኛ በኦሮምኛና በትግርኛ ተለጥፎ በእኛ ቋንቋ ግን አለመለጠፉ ትልቅ የመብት ጥሰት ነው። ስለዚህ ቋንቋችን እስኪከበርና እንደ ሌሎች ብሔሮች ሁሉ ማስታወቂያው በቋንቋችን እስኪለጠፍ እንሸናለን። በሰላማዊና ዲሞክራሲያዊ መንገድ መሽናታችንንም ጥያቄያችንን እስኪመለስ አናቆምም በማለት ተናገሩ። ኃላፊውም ጉዳዩን በጥሞና ካዳመጠ በኋላ ወደ አትክልተኛው በመዞር ያቀረቡት ሐሳብ ተገቢ ይመስለኛል። አሁኑኑ በቋንቋቸው መሽናት ክልክል ነው የሚል ማስታወቂያ ቦታው ላይ ይለጠፍላቸው፣ ጨርሰናል ብሎ ከወሰነ በኋላ ያን ሁሉ ዓመት በበረሃ ይታገል ነው እኮ በማለት ሰፋ ያለ የብሔሮችና ብሔረሰቦች እኩልነት ላይ ያተኮረ ጥልቅ ትንታኔ ሰጠ። ጥያቄያቸው መልስ ያገኘላቸው የደቡብ ተወላጆችም አለቃውን ስልጣን ያዳብር ብለው እርስ በርስም ተቃቅፈው በመሳሳም ደስታቸውን ከገለጹ በኋላ በመጪው ምርጫም ገዢውን ፓርቲ እንደሚመርጡ ቃል በመግባት ወደ ስራቸው ተመለሱ። በቀጣዩ ቀን ግን በመስሪያ ቤታችን ውስጥ ሌላ ነገር ተከሰተ። አትክልተኛው ቁጥራቸው 7 የሚደርስ ሰራተኞችን በጥበቃ ሰራተኞች እያስነዳ ይዟቸው ኃላፊ ቢሮ ደረሰ። ምን ጉድ ነው ይሄ ሁሉ ሰው አለ ኃላፊው። ጌታዬ የሚያሳፍር እኮ ነው። እኒህ ሁሉ ዛሬ አትክልት ቦታው ላይ ሲሸኑ እጅ ከፍንጅ የተያዙ ሰራተኞች ናቸው አለ አትክልተኛው። ሰዎቹ ለምን እንደሸኑ ሲጠየቁ እንዲህ ሲሉ መለሱ። እኛ የአፋር፣ የሐራሪ፣ ቤኒሻንጉል፣ ጋምቤላና ሶማሌ ክልል ተወላጆች ስንሆን አትክልት ቦታው ላይ የሸና ነው ሌሎች ብሔሮች ሁሉ በየቋንቋቸው የተቀዳጁትን መብት ባለማግኘታችን እንዲሁም በእኛ የአፍ መፍቻ ቋንቋ መሽናት ክልክል ነው ተብሎ ባለመጻፉ የተሰማንን ቅሬታ ለመግለጽ ነው። አሁንም ቢሆን እንደ ሌሎች ብሔሮች ሁሉ በየቋንቋችን ማስታወቂያው እስካልተጻፈ ድረስ በዘር በሃይማኖትና በፖለቲካ አመለካከት
ሳንለያይ እጅ ለእጅ ተያይዘን በመሽናት በራሳችን ቋንቋ የመጠቀም ሕገ መንግሥታዊ መብታችንን እናስከብራለን ሲሉ ከፍ ባለ ወኔና ቆራጥነት ተናገሩ። ኃላፊው በዚህ ጉዳይ በመበሳጨቱ ማኔጅመንቱን ሰብስቦ ከመከረ በኋላ በግቢው ውስጥ ማንኛውም ማስታወቂያ በእንግሊዝኛ ቋንቋ ብቻ እንዲለጠፍ ተወሰነ። በዚህም መሰረት ከማኔጅመንት አባላት የተውጣጣ የሽንትና የተያያዥ ጉዳዮች ቋሚ ኮሚቴ ከተዋቀረ በኋላ ማስታወቂያዎችን በማዘጋጀት በየቦታው እንዲለጠፉ ተደረገ። በእርግጥ ይህ ውሳኔ መፈክር አምራቹን አትክልተኛ ልክ በማስገባት ግቢው ከመፈክር እፎይ ቢልም ከሳምንት በኋላ ግን ራሱ አትክልተኛው እዛው ቦታ ሲጸዳዳ በኃላፊው እጅ ከፍንጅ ተያዘ። እንዴት አንተ ራስህ እንዲህ ያለውን ሥራ ትሰራለህ ቢባል ጌታዬ እኔ እንግሊዘኛ ማንበብ አልችልም ሲል ይቅርታ እንዲደረግለት ተማጸነ። ጸረ ሰላሙ ሰርግ ቤት። ለወንድም ጋሻው ዘለቀ ባለህበት የዘንካታ ልጅ ያዛለች ለጥይበሉ ባንጃውና የጀግናው ልጃችን በላቸው ድማሙ ሰጣርጌ የጋብቻ ስነ ስርዓት የሚፈጠመው የፊታችን ህዳር ሚካኤል ስለሆነ ጠብር ግፍ ብዬ አርጀና ጋርጄ ባሰናዳሁት የአንድ ልጄ ሰርግ ላይ ከአቶሚክ ክላሽ ጠመንጃህ ካልሆነም ከነዲሞፍተርህ እሱም ባይሆን ከነምንሽርህ ቢጠፋ ሽጉጥ ይዘህ ድግሴ ላይ እንድትገኝ በአክብሮት ጠርቼሃለሁ። ባዶ እጅህን ትመጣና ጊዮርጊስ አይለመነኝ ቀብርህ ላይ አልቆምም ዋ አክባሪህ ለጥይበሉ ባንጃው። በቃ እንዲህ ነው ሰርግ የሚጠራው ታዳሚው። እንግዲህ በአካባቢው ባህል መሰረት አንድን ሰርግ የሚያስብለው ተኩስ ነው። ከተማ አካባቢ የሰርግ መጥሪያ ካርድ ላይ ከነ ባለቤቱ እንዲገኙልን እንደሚባለው በዚህ አካባቢም ሰርገኛ ባዶ እጁን አጣምሮ መገኘት ኖር ነው። ሰርግ ጠሪው ታዳሚውን ሲጠራ የመሳሪያን ጉዳይ አጽንኦት ሰጥቶ በቀይ እስክሪብቶ ነው የሚያጽፈው። ሰርግ ላይ መተኮስ ያገሩ ደንብ የሕዝቡን ባህል ነው። ሲወርድ ሲዋረድ ከአያት ከቅድሚያት የመጣ ታዲያ ዕለት ሙሽራ ሲገባና ሲወጣ ምድር ቃጤ ትሆናለች። ሁሉም ለሰርጉ ያዘጋጀውን ጥይት እየፎከረና እየሸለለ ወደ ሰማይ ያንጣጣዋል። የደሃ አገራት ጦርነት እስኪመስል አገሬው የሰርግን ውበት ሲለካ አይድግስ አይልም። አየከሌ ሰርግ ላይ የነበረ ተኩስ ነው የሚለው። እንደውም ሰው ሲሞት ሙሾ የሚወርደውና የሚገጠምለት በየሰርጉ ቤት በተኮሰው የጥይት መጠን ነው። ተኳሽ አድባሯ አንቀላፋ ማን ይተኩስበት፣ አንዴ ቀና ብለህ እስቲ አንደቅድቅበት እየተባለ ደረት ይደቃል፣ እንባ ይረጫል። ብዙ ጥይት ሰርግ ላይ መተኮስ የቸርነት መለኪያ የባለጸግነትም መስፈርት ነው። ለወጣቶች ደግሞ ከዚህም ከፍ ያለ ጠቀሜታ አለው። ወጣቱ ሰርግ ቤት የሚተኩሰው የጥይት መጠን ውሃ አጣጩን ኮረዳውን የመሳቢያ ዋና መንገድም ነው። የኮረዳዎቹን ልብ ቁመና ያስደነግጠው፣ ገንዘብ አያማልለው። ተኩሱ ሲሰማ ነው ዘራፍ ብሎ የሚነሳው። የክጃሎት ቁልፍ ናት ተኩሷ። ለዛም ነው የአካባቢው ወጣቶች ጠንክረው ሰርተው ጠመንጃና ጥይት የሚገዙት። አቶ እርገጤ ታዲያ እዚህ መንደር ውስጥ ታዋቂ ሰው ነው። የተፈራ የታፈረ ግማሹን የመንደሩን ተጋቢ ሽማግሌ የሆነ ያዳዳረው የወጋሽ እርገጤ ነው። አንዱን ወጣት ይጠራና አንተ እንደው ቆመ መቅረት ነው በቃ ምን አለ አቶ ከሌል ልጅ አየት ብታደርጋት አበባ ይመስልች። በቃ ወጣቱ ቀልቡ ይቆማል። የአቶ ከሌል ልጅ ወንዝ ውሃ ስትቀዳ ጫካ እንጨት ስትለቅም እስኪ ሰለቸው አይቷት ፉንጋ መሆኗን ገና ድሮ ለጓደኞቹ ነግሮ የተዋት ብትሆንም አቶ እርገጤ ሲመሰክርላት መልአክ ሆና ትታየዋለች። አቶ እርገጤ ከማዳዳሩ ጎን ለጎን ታዲያ ይህን ሁሉ ዘመን ለመንደርተኛው የጥይትና የመሳሪያ ፍላጎት በማሟላት የቀኝ እጅ ሆነ ታዋቂ የጦር መሳሪያ ነጋዴ ነበር። ምንም እንኳን ስራው ሚስጥር ቢሆንም ማንም ያውቀዋል። በቀኝ ያዳድራል፣ በግራ ጥይት ይሸጣል። ይሄው ነው ሰጥቶ መቀበል። አንድ ቀን ታዲያ መንደርተኛው የሚያጓጓ ወግ ሰማ። አቶ እርገጤ ሴት ልጁን ሊድር ነው የሚል። አገር ነደደ በለው ተባለ። ለማን ነው የሚድራትስ? ተዚህተኛ ወረዳ ራቅ ያለ ቦታ ወዲህ ወደ ቆላው አባቱ ታዋቂ የመሳሪያ ነጋዴ የሆነ ጉብል ነው አሉ። አሁን ተኩሱ ቀን ወጣላት። አድባራችን የተኩሱ ጥሟ ቁርጥ ልላት ነው ይላል አንዱ።
እንኳን መንደራችን ድፍን ጦቢያ ድፍን አፍሪካ ቃጤ መሆኗ ነው ይቀበላል ሌላኛው እያጋነነ። አፍሪካ የተኩስ ድምጽ የናፈቃት ይመስል ሹክሹክታው እውነት ሆነና መጥሪያ ለሁሉም ተልኮና ድግሱ በሰፊው ተሰናርቶ ሽር ጉድ ሲባል የወረዳው አስተዳዳሪ ከባድ ጉዳይ መኖሩን ገልጾ ነዋሪውን ለስብሰባ ጠራ። የስብሰባው ዓላማም ከበላይ አካል የተላከና አዲስ የወጣ ሕግ ለህብረተሰቡ ለማሳወቅ ነበር። ሕጉ እንዲህ ይላል። በአንዳንድ ወረዳዎች በደስታና በሐዘን ጊዜ ጥይት የመተኮስ ልምድ መኖሩ ይታወቃል። ይሁንና ይህ ድርጊት የነዋሪውን ሰላም የሚያደፈርስ ሕገወጥ የጦር መሳሪያ ዝውውርን የሚያበረታታ ሆኖ ስለተገኘ ከዛሬ ጀምሮ በጥብቅ የተከለከለ ተግባር መሆኑን እናሳውቃለን። የወረዳው ነዋሪ ተንጫጫ። ለጥያቄም እጁን እንደ ጭራሮ ወደ ላይ አንጨፈረረው። ሊቀመንበሩ ተራ በተራ ዕድል እየሰጡ የነዋሪውን ቅሬታ መቀበል ጀመሩ። እሺ ዛጋ አቶርገጤ እግዚአብሔር ይስጥልኝ። የሕግ በእውነቱ የሕዝብን ባህል ወግ ወንድነትም ለማኮላሸት ሆን ተብሎ የተሰናዳ ነው። በፍጹም የወረዳው ነዋሪ አይቀበለው። በፍጹም የወረዳው ነዋሪ አይቀበለው። ሕዝቡ አጨበጨበ። ሌላው ሰው ቀጠለ። እኔ አስታራቂ ሐሳብ አለኝ። መንግስት መሳሪያውና ጥይቱ ሕገወጥ ነው ካለ ባህላችንን ከማስቆም ይልቅ እንደ ማዳበሪያ እንደ ስኳርና ዘይት ለምን ሕጋዊ ጥይትና መሳሪያ በህብረት ሱቃችን በኩል በየወቅቱ አይቀርብልንም? የኔ አስተያየት ደግሞ አለ ሌላው፣ ሕጉ ሲወጣ መንግስት አላማከረንም። ቢሆንም አማራጭ ሳያቀርቡ ተኩስ አቁም ማለት ተገቢ አይደለም። ለምሳሌ ከተሜው ሲያገባ በሳት እየለኮሰ የሚተኩሰው ምንድነው ስሙ? ይሄ ስሙ ጠፋባቸው አስተያየት ሰጪው። ርጭት አለ አንድ ወጣት። ርጭት አይደለም ርችት ነው የሚባል። ሌላው አረመው። ናው ርችት፣ እሱን እንደ አማራጭ ያቅርብልን እንጂ መተኮስማ ምን ሲደረግ ይቆማል? አባቶቻችን አያቶቻችን ምን ይሉናል? እንዲህ በየሰበቡ ካልተኮስንስ የመተኮስ አምሮታችን ተጠራቅሞ ድንገት አንድ ቀን ቢወጣ አገር ይተርፋል እንዴ ጌታው? የኔ እንኳን አስተያየት ምንድነው አለ አንድ ጎልማሳ። የኛ ወረዳ እንደሌላው ወረዳ ወደ ሰው አይተኩስም። ይሄን ያህል ስንኖር ሰው ሙቶብን አያውቅም ጌታው። እና ከሌላው ወረዳ እኩል ሕግ ከምትጩንብን የኛን ተሞክሮ ወደ ሌላው ወረዳ በማስፋፋት ሁሉም ወደ ሰማይ ብቻ እንዲተኩስ ቢፈቀድለት መልካም ነው። ጭብጨባ። ሰርግ ባሩድ ካልሸተተው ሙሽሯን ሰይጣን ይጣላታል፣ ትዳሩም አይሰምር። ይሄ አትተኩሱ የሚል ትእዛዝ መድኃኒት እንደ መከልከል ያለ በደል ነው። ተሰብሳቢው ለግማሽ ቀን ተቃውሞውን ሲገልጽ ከዋለ በኋላ ሊቀመንበሩ ባጭርና ቆፍጠን ያለ ንግግር ስብሰባውን እንደመደሙት። ወገኖቼ እንግዲህ እኛ ይጠቅማል ብለን ጠብቀን እዚህ ያደረስነውን ተኩስ የበላይ አካል ለልጆቻችሁ አታወርሱት አለን። ምን ይደረግ? የበላይ አትተኩስ ካለ አትተኩስ ነው። ተኩስ ካለም መተኮስ ነው። በእርግጥ ተኩስ ባህላችን ነው። ይሁንና ባህልም እንደ ሰው ይወለዳል፣ ያድጋል፣ ይሞታል። ከስብሰባው ጥቂት ቀናት በኋላ የአቶርገጤ ድግስ ላይ ሕጉን በመጣስ መሳሪያ ይዞ የሚመጣ ሰው መኖር አለመኖሩን የሚያጣራ የቀበሌ ሰው ቃፊር ቆሞ ነበር። ይሁንና ነዋሪው ሕግ በማክበር ሁሉም ባዶ እጁን አንገቱን ደፍቶ ወደ ሰርጉ ሲገባ ታየ። ሰርጉ ቤት ውስጥ ጎን ለጎን የተቀመጡ ወዳጆች በሹክሹክታ ያወራሉ። እንደው ጭር አረጉን አይደለም? ጭር ያርጋቸውና አይሄ የወዳጄን ሰርግማ ጭር ያረጓትም እኔ እያለሁ አለ ሌላኛው። ምን ልትሆን መሳሪያ እንደው የለን እንደ ሴት ባዶ እጃችንን? እሱን እንኳን ተወው፣ ተመልከት ይሄን አለና ጋቢውን ገለጥ ሲያደርገው እጁ ላይ 2 እስራኤል ሰራሽ የእጅ ቦምቦች እንደ ስኳር ድንች ቁጭ ብሎ ታዩ። ወይ የሐሳብ መገጣጠም እናትዬ አለና ሌላኛውም ከቁምጣው ውስጥ ባሮጌ ጨርቅ የተጠቀለለ የእጅ ቦምብ መዥረጥ አድርጎ ወጣ። ሰርጉ ቤት ውስጥ የሚበዛው የእጅ ቦምብ ይዞ ገብቶ ነበር። ባህል ነዋ። የሙሽሪት አባት ታዳሚው ፊት ቆመው እንዲህ አሉ። ወገኖቼ አክብራችሁኝ ስለመጣችሁ ደስ ብሎኛል። እንግዲህ መንግስት ባህላችንን ከልክሎ ሰርጋችንን ጭር ሊያድርጎ ሞክሮ ነበር። ይሁንና አስተዋዩና ብልሁ የወረዳችን ሊቀመንበር እንደነገሩን ባህል ይወለዳል፣ ያድጋል፣ ይሞታል። እውነት ነው።
ይሄው የትላንቱ የነፍስ ወከፍ መሳሪያ ማንጣጣት ባህላችን አድጎ ዛሬ በመወዳትና በመኮራባት ልጄ ሰርግ ላይ ተኩሱ ወደ ፍንዳታ ተቀይሯል። ባህልን የቤት እድገቱን በመጀመሩ ደስታዬ እጥፍ ሆኗል በማለት ከኪሳቸው ቦምብ መዥረት አድርገው ተንደረደሩና ፊት ለፊታቸው ወደ ተዘረጋው እርሻ ላይ አፈጉት። ሙሉ ቀንና ሙሉ ሌሊት ወረዳው በፍንዳታ ሲናጡሉ አደረ። መንግስት ጸረ ሰላም ኃይሎች የልማት እንቅስቃሴውን ለማደናቀፍ ሰርግ ቤትን ከለላ በማድረግ ሰላማዊ ህዝብ ለመጨረስ ቢሞክሩም በህዝብና በወረዳው ፖሊስ ትብብር እቅዳቸው ሳይሳካ ቀርቷል ብሎ ዘገበ። ህዝቡ ግን ሰርግ አቶ እርገጤ ቤት ተሰረገች እያለ በአድናቆት ያወራ ነበር። እግር በእግር አንድ ቀን ሰይጣን በመንደሩ ወደሚፈሩትና ወደሚከበሩት 10 አለቃ ደባልቄ ግዛው ቤት ሄደና ቀዳሚም ተከታይም ሳያደርግ ደባልቄ ብሎ በስማቸው ጠራቸው። 10 አለቃ ፊታቸውን በቁጣና በግርም ታኮማትረው ድምጹን ወደ ሰሙበት ዞር ቢሉ በአካባቢው ሰው የሚባል የለም። እዚህ ሰፈር አንድም ሰው የ10 አለቅነት ማዕረጋቸውን ሳያስቀድም የአባታቸውንም ስም ሳያስከትል እንዲህ ነፋስ እንዳነሳው ፌስታል ስማቸውን ለብቻው አንጠልጥሎ የሚያነሳ ሰው የለም። እንኳን ሰው የዚህ ሰፈር ሰይጣን ቢሆን ራሱ እንደዚህ 10 አለቃን አቃሎና አበሻቅጦ ይጠራቸዋል ተብሎ አይታሰብም። እንዴት ሆኖ ምን ሲደረግ? እንግዲህ 10 አለቃ የተጣሉ ባልና ሚስት አስታርቀው ገና መመለሳቸው ነበር። ልክ በራቸው ላይ ሲደርሱ ነው ሰይጣን ይጠራቸው። ምን ይጠራቸዋል? ያዋረዳቸው እንጂ። ቢሆንም ጆሮዬ ነው ብለው ወደ ቤታቸው ግቢ ሊገቡ እርምጃ ሲጀምሩ አንተ ደባልቄ የሚደባልቅ ይደባልቅህ ሲጠሩ አሰማም ደንቆሮ ብሏቸው እርፍ። በዚህ ቢበቃማ ጥሩ ነበር። ምን ያሯሩጣል? ያቺ ምን ሽግር ሚስትህ እንደሆነች የትም አትሄድብህ፣ ተወዝፋ ነው የምትጠብቅህ ሲል ዘለፋቸው። 10 አለቃ መጀመሪያ በተናጋሪው ድፍረት ግርም አላቸው። ቀጥሎ የንግግሩ ትርጉም አእምሮአቸው ውስጥ ሲተረጎም ደማቸው ፈላ። ላለፉት 40 ዓመታት እንዲህ ተንቀውም እንዲህ ደማቸው ፈልቶም አያውቅም። ከዘራቸውን ጠበቅ አድርገው ጨበጡና ድምጹን ወደ ሰሙበት ፎክረው ዞሩ። ያንበሳው ግልገል! በአካባቢው ሰው ዘር የለም። እንኳን ፊት ያላገኘሁት ደመ ከልባ አድርጌው ዘብጥያ መውረዴ ነበር አሉና ከዘራቸውን ወደ ግራ እጃቸው አጋብተው ከዘራ በያዙበት እጃቸው አማተቡ። የሰይጣን የሚያበሳጭና የሚሰቀጥጥ ሳቅ ጆሮአቸው ስር ተቅጨለጨለ። ድሮም ከእግዚአብሔራችሁ በፊት ዱላችሁ ነው ትዝ የሚላችሁ ነውጠኛ ሁሉ የምትጀልጠው ስታጣ ታማትባለህ። አይ ሸፋፋው 10 አለቃ አለ ሰይጣን ቀድሟቸው ግቢያቸው ውስጥ ገብቶ ከጀርባቸው ከቆመ በኋላ። 10 አለቃ ግራ ተጋቡ። ንዴታቸውን ዋጥ አድርገው እየተጣደፉ በቁጣ ወደ ቤታቸው በር ገሰገሱ። 10 አለቃ አቋማቸው እንደ ሰንበሌጥ ቀጥ ያለ ስፖርተኛ አቋም ነው። ሰው ሁሉ አቤት ቁመና ይላቸዋል። ሰይጣን ግን ወደ ቤታቸው ሲጣደፉ በሚያበሽቅ ንግግር ሸፋፋ ሸፈፍ ትላለህ፣ ሲራመዱ አይተህ ደግሞ ወታደር ነኝ ይላል እንዴ? ይህን ደጋን የመሰለ እግር ይዞ እንኳን አገር ልትጠብቅ በዚህ ሸፋፋ እግር ሚስትንም አትጠብቅ። ተመልከት የእግርህን ክፍተት። በልጅነትህ ፀሐይ አላሞቀችም ያቺ ጨብራራ እናትህ። 10 አለቃ ከሳቸው አልፎ እናታቸውን ማዋረዱ ቢያንገበግባቸውም የተናጋሪው ማንነት ስለገባቸው እንደገና ማተቡና የማርያምን ብቅል ፈጭቻለሁ ቱ አንተ ፖለቲከኛ ሰይጣን ብለው አንዴ ወደ መሬት አንዴ ወደ ሰማይ ትፍ ትፍ ቀጠል አድርገውም አንተ ክፉ አውቄሃለሁ፣ እንዲህ አቅልሎ የሚጠራኝ እንዳንተ ያለው ቀላል እንጂ ሌላ እንደማይሆን መቻጣሁት ካሉ በኋላ ቆይ ላግኝህ በሚመስል ዛቻ ከዘራቸውን ነቀነቁና ነጠቅ ነጠቅ ብለው በመራመድ ወደ ቤታቸው ገቡ። ሰይጣንም አጀንዳውን ከፍቶ 10 አለቃ ደባልቄ በሚለው ፊት ለፊት በቀይ እስክርቢቶ ራይት አደረገ። መንገዱንም ቀጠለ እየሳቀና እያፏጨ። ይሄ ሸፋፋ ለዛሬ በቀዋል፣ ሲበሳጭ ይደር፣ ነገ ደግሞ በተመቸኝ ሰዓት ብቅ ብዬ ነጅሼው እሄዳለሁ አለና
እየሳቀ መንገዱን ቀጠለ። ከአስር አለቃ ቤት ግራና ቀኝ ባሉት ጫት ቤቶች ተኮልኩለው ጫት የሚቅሙትን ወጣቶች በኩራት እየተመለከተ ርስቴ እየተስፋፋ ነው ብሎ እየኮራ ቁልቁል ወደ ወንዙ። በርግጥም ሰይጣን እንዳሰበው አስር አለቃ ሌሊቱን እንቅልፍ ባይናቸው ሳይዞር ነበር ያደረው። እንደዛ ያበሻቀጣቸው ሰይጣን ነው ለማለት ጥርጣሬ ገባቸው። እኔ የትኛው ቅድስና ኖሮኝ ሊፈትነኝ ይመጣል አሉ ለራሳቸው። እንደውም አንዱ ጎረቤታቸው ተደብቆ እንደሰደባቸው ጠረጠሩ። ማን ሊሆን ይችላል? ሌሊቱን ሙሉ ተብሰለሰሉ። ይህች ጎረቤቴ የት ነበርሽ ትሆን እንዴ? የለም፣ ድምፁ ወንድ ነው፣ ግንበኛው አስፋው መሆን አለበት። እሱ ለካ ለሥራ ክፍለ ሀገር ከሄደ 2 ወሩ እና ማን አባቱ ነው? ወደ ንጋቱ ላይ አንድ ሐሳብ ብልጭ አለላቸው። አረጋ። ድንበር እየገፋ የበጠበጣቸው ጎረቤታቸው አረጋ። እረሱስ ሚስታቸውንም በምኞት አይኑ የሚቃኝ ጥጋበኛ ነው። ድምፁም መጣላቸው። ራሱ ነው። አገኘሁት ብለው ዘለው ካልጋቸው ተነሱ። ሚስታቸውም ማማ ዮብዳር በአስር አለቃ አነሳስ ደንግጠው በስማ ምን ሆኑ ሲሉ ጠየቁ። ዝም በይ ሸፋፋ ሲሉ ሚስታቸውን ሰደቧቸው። ከሰይጣን በተዋሷት ያደረች ስድብ። አስር አለቃ ከዛ በፊት ሚስታቸውን ሰድበው ያውቁም ነበር። ልብሳቸውን ለባብሰው እየተጣደፉ ሲወጡ ሚስታቸው አልጋቸው ላይ ሆነው አሰቡ። ይሄን ሁሉ ዘመን አይቶት የማያውቀውን የእግሬን መንሻፈፍ ዛሬ እንዴት ታየው? ምናልባት ወጣት ሴቶች አይቶ ይሆን? ማን ያውቃል? ባላቸውን ካገቧቸው ጀምሮ ዛሬ ገና ተጠራጠሩ። ልጃቸው ስንቄ እንደ ሁል ጊዜው ከመኝታዋ ተነስታ እያንጎራጎረች ነበር። ለሙዚቃ ከፍተኛ ፍቅር ያላት ስንቄ በተለይ አስቴር አወቀን ዘፈኖች ስትዘፍን ታስደምማለች። ዛሬ ግን እናቷ ድንገት አንባረቁባት። ወዲያ ዝም በይ፣ ምን በጧቱ ታንቋርሪብኛለሽ? ስንቄ በእናቷ ንግግር ክፉኛ ተበሳጨች። እስከ ዛሬ ሲያደንቋት ነበር። የእኔ ልጅ ድምጿ ብቻ የወፍ ዘር የሚያረግፍ እያሉ። ዛሬ ታዲያ ምን ነካቸው? ስታምሰለስል ድንገት ጓደኛዋ ሊበን ደወለ። ዛሬ ሰርፕራይዝ ሊያደርጋት ጓደኞቹን አዘጋጅቶ እየጠበቃት ነው። እንድታገባው ሊጠይቃት ወስኗል። ጓደኞቹ ጋር ቤቱ ቅልብጭ ያለ ፕሮግራም አዘጋጅቶ ድንገት ሊነግራት የቃል ኪዳን ቀለበቱን አዘጋጅቶ በጉጉት እየጠበቃት ነው። ሄሎ አለች እንደከፋት። ሄሎ ምን ነው ድምጽሽ አላት። እንባ ተናንቋት ስለተናገረች ድምጿ በርግጥም ድክም ብሎ ነበር። ድምጼ ምን ሆነ ስትል ጠየቀችው። ተንቋረረ ልበል አላት ፈገግ ብሎ። ስልኩን ጆሮ ላይ ጠረቀመችበት። ዘፋኝነትም ከዚህ በኋላ ዋጋ እንደሌለው ገባት። አርፋ የጸሐፊነት ስራዋን ለመስራት ወሰነች። አንቋራሪ ድምጽ፣ ያውም በእናቷና በምትወደው ፍቅረኛዋ የተመሰከረበት። እስከዛሬ ሰው ፊት ስታንቋርር ሁሉም ሲታዘባትና በሹክሹክታ ሲቀልድባት እንደኖረች ተሰማትና አፈረች። ከወደ ውጭ ድምጽ ተሰማ። አስር አለቃ ጎረቤታቸውን በዱላ አናቱን ብለው በሩ ላይ ደፍተውት ነበር። ሰይጣን አጀንዳውን ይዞ አስር አለቃ ግቢ ሲደርስ ነገር ተደበላልቆ ጠበቀው። ጉዳዩን በጥንቃቄ አጣራና አጀንዳው ላይ እንዲህ ሲል ከተበ። የአስር አለቃው ጉዳይ ከዕቅድ በላይ ተፈጽሟል። 3 ፖሊሶች ኮሌታቸውን ጨምድደው ወደ ያዟቸው አስር አለቃ ጠጋ አለና አንተ ሸፋፋ ስማ፣ አሁን በግድያ ሙከራ ዘብጥያ ትወርዳለህ። የተደበደበው ጎረቤት ተሽሮት ወደ ቤቱ ይመለሳል። ያች አንቋራሪ ልጅህም የትም ስታንቋር ስለምትውል ቤትህ ሰው የለም። ሚስትህና ጎረቤትህ ብቻቸውን እዚህ ሰፊ ግቢ ራስህ አልጋ ላይ አይሸፋፋው። ይልቅ ሚስትህ ዓይንህ እያየ ከምትወሰድ አንዱን ፖሊስ በካራቴ ድፋውና አምልጥ። ወታደር አይደለህ? አስር አለቃ አይደለህ? ኮማንዶ ነኝ እያልክ በየጠላ ቤቱ ስታወራ ነበር ወይስ እንደው ዝም ብለህ ስትወሸክት ነው? አስር አለቃ ቀስ ብለው ከጎናቸው የቆመውን ፖሊስ ተመለከቱት። ክስት ያለ ነው። በዛ ላይ የያዘው መሳሪያ የከበደው ይመስላል። ሁለቱም ፖሊሶች ቢሆኑ ያን ያህል የሚያስፈሩ አይደሉም። ቀድረ ቀላል ነገር ናቸው።
ይህንንስ መሳሪያውንም መንጠቅ አያቅተኝ ሲሉ አሰቡ። ፖሊሶቹ 10 አለቃን እያጣደፉ ወደ ጣቢያ ወሰዷቸው። ዷ ዷ! መንደርተኛው ከሩቅ የተኩሱ ድምፅ ሰማ። ምንድነው? እስረኛ ሊያመልጥ ሞክሮ ፖሊሶች እግሩን ሰንክለው አቆሙት። ሰይጣን በሳቅ ፍርስ አለ። እናም አጀንዳው ላይ እንዲህ ሲል ጻፈ። የእግሩ ጉዳይ አልቋል። አሁን ነፍሱን ማንሻፈፍ ይቀረኛል። ከዛም ሰይጣን ቀይ እስክሪብቶ አወጣና እየተፍነከነከ እንዲህ ሲል ጻፈ። 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ፣ ሻምበል፣ ጄኔራል፣ ሚኒስትር፣ ጠቅላይ ሚኒስትር ሁሉም እግር አላቸው። እንኳን እነርሱ አገርም እግር አላት። ስንፈልግ እናንሻፍፋታለን። ሄደች አሉ ጋራ ጋራውን። ሽማግሌው አንድ ማለዳ ተነሳና ባዶ ሜዳ ላይ የሆነ ነገር መስራት ጀመረ። መንደርተኛው ሁሉ ሽማግሌው የሚጎትተውን ትልቅ ግንድ በግርምት እያየ ጠየቀው። ምን እየሰራህ ነው? መርከብ አለ ቆፍጠን ባለ ድምፅ። ዙሪያውን ያሉት ሰዎች እንደወትረው እየተሳሳቁና እየተጫወቱ ነበር የሚያወሩት። ሽማግሌው ግን እንጨቶቹን እየጠረበ ያለ ወትሮ ሳቂታና ተጫዋች የነበረ ፊቱ በሐዘን ተኮማትሯል። ፍርሃትም አርብቦበታል። መርከብ ደግሞ ምንድነው? አለ መንደርተኛው። ከዚያ በፊት መርከብ የሚባል ነገር አይቶም ሰምቶም አያውቅም። መርከብ ማለትማ ያው መርከብ ነው አለ ሽማግሌው ቁጥብ ነው ሲናገር። መንደርተኛው የባሰ ግራ ተጋባ። ይሄ መርከብ ያልከው ነገር ለምን ይጠቅማል? ሽማግሌውን ከበው በጥያቄ አጣደፉት። መርከብ እንግዲህ ለምን እንደሚያገለግል የሚያውቀው እግዚአብሔር ነው። ጎረቤቶቹ ለዚህ 500 ዓመት ሽማግሌ አዘኑ። በቃ ወፈፍ አድርጎት ነው አሉና ወደ ጉዳያቸው ተበታተኑ። ካረጁ አይበጁ እያሉ። ይሄ ሽማግሌ ሰው ግን ከምድር ሁሉ ሕዝብ ተመርጦ ሊጠፋ በተደገሰለት ዓለምና እንደገና ሊፈጠር በታቀደለት አዲስ ዓለም መሃል ትውልድ መቋጠሪያ ክር ተደርጎ የተመረጠው ጻድቁ ኖህ ነበረ። ጠፊውን ከለሚው የሚያገናኝ ድልድይ። አዳሜ ድልድዩን ወዴት ትሄዳለህ ይለዋል። በድልድዩ እንደመሻገር የተበላ ነው እዚህ ላይ እኮ ነው። በዘመናት ሁሉ ሊያሻግሩን የተላኩትን ድልድዮች እናንተ የደረሳችሁ የሚል የጅልንቶ ፈንቶን ትርክ እየከፈትን አቶ አብርሃም አለምሰገድና ወይዘሮ ፌቨን የችሎት ተራችን ደርሶ ስማችን እየተጠራ ነበር። እንዳልሰማ ከግቢው ውልቅ ሁሉንም እዛው ጥለናቸው። አንድ የምንወደው ሬስቶራንት ነበር እኔና ፌቨን የምንሄድበት። እዛ ተገኘን። ፊት ለፊቴ ተቀምጣ ፌቨን ታየኛለች። እናም በሚንቀጠቅጡ እጆቿ እጄን ያዘችኝ። ተሳስቻለሁ ስትገርም። ይህን ሁሉ የምታደርገው አንድ ተራ ወንድ መለማመጥን ፈልጋ እንዳልሆነ አውቃለሁ። ፌቨን ምንጊዜም ከሴትነቷ ሰው መሆኗ የሚቀድምባት ልጅ ስለሆነች እንጂ። እና ሳላስበው መለፍለፍ ጀመርኩ፣ ያውም ሳላባራ። ፌቨን አይኔን እያየች እንዲወጣልኝ ታዳምጠኛለች። 4 ኪሎ ፈርሶ ውብ ሕንጻ ተገነባበት። ትዝታው አብሮ ፈረሰ። ኧረ ትዝታችን ሲባል ጸረ ልማት ተባልን። ከዛ ጭርንቁስ ጭቃ ቤት ይህንኛው ውብ ሕንጻ መሻሉን ሳናውቅ ቀርተን ነው። አይደለም ፌቢ፣ ሰው ከስጋና ከደም ብቻ አይደለም የሚሰራው። ማንነቱን ደግፎ የያዘው የትዝታ አጽም፣ የመላመድ አጥንት በውስጡ አለ። እሱን ነው ያፈራረሱት። መቼም የማይለማ ማንነታችን ነው ያወደሙት። አሁንም ጸጉርሽ ትዝታችን ነበር። ትዝታችን ሲፈራርስ ፋራ የሴቶች እኩልነት ያልገባው ምናምን ይሉኛል ፌቪ። ያኔ በፍቅረኝነት ዘመናችን የቀጠርሽኝ ቦታ ስትመጪ እዛ ማን ነው ስሙ ኪዮስክ ጋር ስትደርሺ ጸጉርሽን ንፋስ ሲበትነው ከሩቅ ጥቁር ጸጉርሽ ንፋስ ሲያራውጠው በእጅሽ መለስ እያደረግሽ ወደኔ ስትመጪ ጸጉርሽ የፍቅር ባንዲራ ነበር የሚመስለኝ። ባንዲራዬን ነው የቆረጥሽብኝ ፌቪ። ፌቨን እጆቼን እያሻሸች ዝም ብላ ታየኛለች። አውራ ጣቴን ይዛ የምታስለፈልፈኝ ነበር የሚመስለው። ለሚታየውና ለሚዳሰሰው ማንነታችን ስንት የማይታዩ ጥቃቅን ማንነቶች አሉ። እነዚያን እየቀፈቀፍን ባዶ ግንዱ የቀረ እንጨት በመብት ስም እንድናቀፍ ለምን ይገፋፉናል? አልፈልግም። ባንዲራዬን መሬት ጥላ ቆሻሻ አድርገዋለች ብዬ አዝኜብሻለሁ።
ከጥራጊ ጋር ያን ውብ ጸጉሯን ወደ ገንዳ እንደወረውሩ ፈቀደችላቸው ብዬ አዝኜብሻለሁ ፌቪ። 4 ኪሎን ሲያፈርሱት ቦታው የኛ ስላልሆነ ዝም ብለናል። ሚስቴ ግን የኔ ነች። የጋራችንን ትዝታ ስታፈራርስ እንደ መንገደኛ መቼስ ምን ይደረግ ብዬ ዝም አልልም። የእጇ ልስላሴ፣ የከንፈሯ ጣዕም፣ ፈገግታዋ ሁሉ ሕዝብን ነው የሚወክለው። በጸጉሯ ባንዲራ ይሄን ጸጉር መቁረጥ ድንበር ከመገንጠል ለይቻላየውን ብዬ ብቻዬን ተማርሬብሻለሁ ፌቪ። ፌቨን እምባዋ ጉንጯ ላይ እየፈሰሰ ዝም ብላ ታየኛለች። ፌቪ አስጠልተሽኛል፣ አበሳጭተሽኛል። የናቅሽኝ የገፋሽኝ መስሎ ተሰምቶኛል። እኔን ከሕይወትሽ ገፍትረሽ ሌላ ሰው ከሰውም ሰው ማሜ የምትባል ሴትዮ የኔን ቦታ የሰጠሻት መስሎኛል እና አፈቅርሻለሁ። ፌቨን ትንፋሽ እስኪያጥለኝ ከንፈሬን ቅድም ሊያፋታን የነበረው ሕግ በአደባባይ ከንፈር ለከንፈር መሳሳም ወንጀል ነው ይላል አሉ። ይበላ። የፌቨን እምባ ይፋጫል። አረንጓዴ መፈክሮች። ይህ አዲሱ የመስሪያ ቤታችን አትክልተኛ ለተክሎች እድገት የሚያስፈልጉ 3 ነገሮችን ጥቀስ ቢባል አየር፣ ውሃና መፈክር ሳይል አይቀርም። እንዴ በመፈክር ግቢውን ሞላው እኮ። ወደ የትም ቢዞር መፈክር ነው። እናደርጋለን፣ እናሳካለን፣ እንደመስሳለን፣ እንንዳለን፣ ተረት እናደርጋለን። ያውም በደማቅ ቀይ ቀለምና በተወላገደ የእጅ ጽሑፉ። ይሄስ ባልከፋ ጭራሽ በየቢሮው እየዞረ ዛሬ ለጠፍኳትን መፈክር አያችኋት? ስትወጡ አንብቧት፣ ወቅታዊ ናት እያለ ማስቸገሩ። መስሪያ ቤታችንን ድፍና ሀገር የሚያውቀው በሁለት ጉዳዮች ነው። አንዱ በሚሰጠው ዝርክርክ አገልግሎት ብሎም ተገልጋዮችን እግራቸውን እስኪቀጥን በማመላለሱ ሲሆን፣ ሁለተኛው ሰፊና ውብ በሆነው የአትክልት ቦታው ነው። ሁለቱን እውነታዎች በመቀላቀል ግቢያችን የለመለመው ተገልጋዮች በአገልግሎት አሰጣጣችን ተማረው በየቀኑ በሚያፈሱት እንባ ይመስላል የሚል የተጋነነ ልቦለዳዊ አረፍተ ነገር መፍጠር ይቻላል። እንደ አትክልተኛው መፈክር ቢረዝምም የመጀመሪያው አትክልተኛ 100 አለቃ ዋና ስማቸውን አላውቀውም፣ ቀን ከሌት ቢሰሩ የማይደክሙ ፍጡር ነበሩ። ከኃላፊያችን ጀምሮ የእጅ ጣቢውን ወደ አትክልት ቦታ የረጨውን ሁሉ የልማት አርበኛ እየተባለ የሚሞካሽበትን ግቢ ያቀኑት ይሄው ሰውዬ ነበሩ። ያውም 5 ሳንቲም በጀት ሳይያዝላቸው በራሳቸው ጥረት። የዛሬ 10 ዓመት መንግስት ጥበቃና አትክልተኛ የሚል ስም ብቻ አስታጥቆ በ400 ምናምን ብር ደሞዝ በወዳደቁ በርሜሎች፣ ባረጁና አገልግሎት መስጠት ባቆሙ መኪናዎች፣ የመኪና ጎማዎችና ባራሙቻ ወደ ተሞላው አስቀያሚ ግቢ ለቀቃቸው 100 አለቃ። እውነት ለመናገር እኒህ ስጋቸው አልቆ ባጥንታቸው የቀሩ ሽማግሌ ያኔ ምንም ይፈይዳሉ ብሎ የጠበቃቸው ሰው አልነበረም። ግን በጥቂት ዓመታት ውስጥ አስማት በሚመስል ሁኔታ ግቢውን ወደ ግሩም መናፈሻነት ቀየሩት። ሲበዛ ዝምተኛና ብቸኛ የሆኑት 100 አለቃ ከየመንደሩ ችግኝ እየለመኑ አፈር በጆንያ እየተሸከሙ ይህን ግቢ እንደገና ፈጠሩት። ኤዲያ ግቢ ብቻ አትክልት ብቻ ይላል በአገልግሎታችን የተበሳጨ ባለ ጉዳይ። መፈክር ሲደርት የኖረ አለቃና ምንዝር ሁሉ ቃል ከማይተነፍሱት ሽማግሌ የሥራ ፍቅርንና የለውጥ ሐዋርያነትን ተመለከተ። ያላየ ቢመስልም ደግነቱ 100 አለቃ አዩኝ አላዩኝ ብለው የሚጨነቁ ሰው አልነበሩም። የእርሳቸው ብቸኛ ደስታ የተከሉት ሲበቅል፣ ትላንት የተከሏት ችግኝ ላይ አበቦች ሲፈነዱ ማየት ነው። ዛፎቹ ላይ ወፎች ጎጆአቸውን ሲቀልሱ፣ አሞራዎች ከረጅም በረራ አረፍ ብለው ሲያልፉ መመልከት ነው። የግቢያችን ውበት ተአምር ነበር። የዛፎቹ በቁመትም ይሁን በግዝፈት እኩል መሆን፣ ያከረካከማቸው አለመዛነፍ፣ ራሳቸውን ዛፎቹን በሆነ መንገድ አባስተው የደረደሯቸው እንጂ እውነት የተለያዩና ራሳቸውን ችለው ያደጉ ዛፎች ናቸው ለማለት ይከብድ ነበር። የአበባ መደቦቹ ዓይንን ለመንቀል የሚፈትን ውበት የፈሰሰባቸው ነበሩ። የግቢው አየር የተለየ ፎይታን የሚፈጥር ድባብ ነበረው። ታዲያ የዛሬ ዓመት አካባቢ 100 አለቃ ወደ ኃላፊው ቢሮ ድንገት ተጠሩ። ትኩስ አፈር የለበሰ ቱታቸውን ጭቃ ባዘለ ቦት ጫማቸው ለብሰው ወደ ኃላፊው ቢሮ ገቡና የተሰበሰብነው የማኔጅመንት አባላት ፊት እጃቸውን ወደ ኋላ አጣምረው ቆሙ። ልክ ፍርድ ቤት ዳኛው ፊት እንደቆመ ተከሳሽ ነበር አቋቋማቸው። አሮጌ ኮፍያቸውን አውልቀው በእጃቸው ስለያዙ
የሚበዛው ነጭ ሽበት የወረረው ስስ ጸጉራቸው እድሜያቸውን ያሳብቃል። መቶ አለቃ አላቸው ኃላፊያችን በስርዓት ተቀመጡ እንኳን ሳይላቸው። አቤት ጌታዬ። በአክብሮት ከወገባቸው ጎንበስ ቀና እያሉ ዛሬ አስጠራነዎት የመስሪያ ቤቱን ሕግና ደንብ የሚጻረር ድርጊት እየፈጸሙ መሆኑ ስለተደረሰበት ስለሱ ለመነጋገርና ለመተራረም ነው አለ ኮስተር ብሎ። ፈገግ ካልክ ስልጣን ይከስማል የተባለ ይመስል ከመሬት ተነስቶ ግንባሩን መቋጠር ይቀናዋል አለቃችን። ማ እኔ ነኝ የሚጻረር ድርጊት የፈጸምኩት አሉ መቶ አለቃ ደንገጥ ብለው። አዎ በስራ ሰዓት መጠጥ ጠጥተው ነው የሚገቡት የሚል ኢንፎርሜሽን ደርሶናል። ይሄ ደግሞ ከአንድ የመስሪያ ቤቱ ሰራተኛ አይጠበቅም አላቸው። ለዚህ ነው እንዴ አሉ የተጨነቀ ሰውነታቸውን ዘና አድርገው። የተመጠነ የሽማግሌ ፈገግታ ፊታቸው ላይ እየታየ ሁላችንም በአባባላቸውና በሁኔታቸው ግራ ተጋባን። እንዴት ለዚህ ነው እንዴ አለ አለቃችን ይበልጥ ቆጣ ብሎ። ድሮም ከባድ ብሎ የሚናገረውን ነገር አካብዶ ካላዳነቁለት ይከፋዋል። እጠጣለሁ? ይሄ እኮ ድብቅ አይደለም። ጧት ስገባ አንድ ብርሌ ሸተት አድርጌ ነው የምገባ። ለምሳም ቢሆን ያው ለማወራረጃ አንድ መቅመሴ ዛሬ የተጀመረ ነገር አይደለም አሉ ዘና ብለው። ይሄ በጣም ትልቅ ስተት ነው። ከራሶ ተርፎ ለሌሎችም ሰራተኞች መጥፎ አርአያ መሆን ነው እኮ። መቶ አለቃ ምን ነካውት? አሃ ምን ያደራርሰኛል? ሸተተን እንዳይሉ እነሱ የሚውሉ ቢሮአቸው ነው። እኔ የምውል ውርማ ሳርም ስኮተኩት ሰክሮ ተናገረን አይሉ ቃል ካፌ ወጥቶ አያውቅ። ምኑ ላይ ነው ስተቱ? አሉ በኃላፊው በአቶ አስራት ቁጣ ቅንጣት ሳይሸበሩ። ኃላፊው ግንባሩ ላይ ደም ስሩ በግልጥ እስኪታይ ተጋድሞ እንግዲህ መቶ አለቃ እኛ ብዙ ሥራ አለብን። ባጭሩ ሁለተኛ ይህን ስተት እንዳይደግሙት ጨርሻለሁ አለና ወደ ማኔጅመንት አባላቱ መልከት ሲል ሁላችንም ተስማምተን ሳይሆን መስማማታችንን ኃላፊው እንዲያይልን አንገታችን እስኪንገጫገጭ ራሳችንን እናጥን። ልማዳችን ነው። መቶ አለቃ ኮስተር ብለው እንግዲህ እኔ ከልጅነቴ ነው የማር ጠጅ መጠጣት የጀመርኩት። ካልጠጣው ጅማቴ የማይፍታታልኝ አይኔ የማይገለጥ እርሶ ፊት እሺ ብዬ ተደባብቆ ኑሮ አላውቅም። ሰው ላይ አልደርስም፣ ስራዬንም አላስተጓጉልም። ግን ከልጅነት እስከ ዕውቀት ያደገብኝን ነገር ዛሬ ተነስቼ እኔም ልተውህ አልለው እሱም እሺ ብሎ አይተወኝ። እህሉሱ ከጉሮሮዬ እንዴት ይወርድልኛል አሉና እቅጩን ተናገሩ። ከዛች ቀን ጀምሮ ኃላፊያችን የመናቅና የመዋረድ ስሜት ስለተሰማው በየምክንያቱ ቢሮው እየጠራ ይነተርካቸው ጀመረ።